ወደ ሌላ ሀገር የሚሄድ ባለጸጋ ባሪያዎቹን ጠርቶ ያ ባለጸጋ ባሪያዎቹን ጠርቶ ገንዘብ እንደሚሰጣቸው እንዲሁ ይሆናል ይልና ለእያንዳንዱ እንደ አቅሙ ይላል። ለእያንዳንዱ እንደምኑ ነው? እንደምኑ እንደ አቅሙ ነው። እንደ አቅሙ ይሰጣቸዋል ይልና የተሰጠውም እንደዚህ ነው። ለአንዱ 5፣ ለአንዱ 2፣ ለአንዱ 1 መክሊት ሰጠ። ያ ባለጸጋ ወደ ሩቅ ሀገር እንደሚሄድ ከተባለ ምሳሌ ነው። ይሄ ምሳሌ ነው። ስለዚህ እንደሚሄድ ይሆንና ባለጋሮቹን ወይም ባሮቹን ጠርቶ 3 አካላት ናቸው የተጠሩት። ለአንደኛው እንደ አቅሙ 5 ሰጠው፣ ለሁለተኛው እንደ አቅሙ 2 ሰጠው፣ ለሶስተኛው እንደ አቅሙ ስንት ሰጠው? 1 ሰጠው ማለት ነው። 1 ሰጠው። እዚህ ላይ የምንረዳው ቁም ነገር ምንድነው ስንል የተሰጣቸው መክሊት ነው። መክሊት ምንድነው? መክሊት ማለት ከእግዚአብሔር ያለ ዋጋ የምናገኛቸው ጸጋ እንዲሁ የተሰጠን ጸጋ ማለት ነው። መክሊት ማለት ምንድነው? ከእግዚአብሔር እንዲሁ የተሰጡን ጸጋዎች ናቸው መክሊት ምንድነው? እነዚህ ጸጋዎች ወይም መክሊት እንደ አቅማችን ነው የሚሰጡ። 5 ጸጋ የተቀበለ ሰው ሊኖር ይችላል። 2 የተሰጠው ሊኖር ይችላል። እንደ ልቦናው ጥልቀት እንደ አእምሮ ስፋት እግዚአብሔር ሰፍሮ ቆጥሮ የሚሰጠው ጸጋ ምን ተብሎ ይጠራል? መክሊት ተብሎ ይጠራል። መክሊት እነዚህ ከእግዚአብሔር የተቀበልናቸው ናቸው። ታዲያ ሰው ከእግዚአብሔር መክሊትን ከተቀበለ በዛ መክሊት ምንድነው ማድረግ ያለበት? አንደኛ ለሌላው መክሊቱን ማካፈል መቻል አለበት። አሁን ለምሳሌ በገብርኤል አካባቢ ላይ በአገልግሎታችሁ በተሰጣችሁ መክሊት በማገልገል የምትታወቁ ዛሬ ግን ሐዋርያዊ ጉዞ አድርጋችሁ በእግር ተጉዛችሁ እዚህ መጣችሁ። መክሊታችሁ ምን ልታደርጉ ነው የመጣችሁ? ልታካፍሉ ነው አይደል? እዚህ ላሉት አለባበሳችሁን፣ ኦርቶዶክሳዊ አስተምሯችሁን፣ የቤተ ክርስቲያናችንን ስርዓት ገልጣችሁ ልታስረዱ ነው የመጣችሁ። ያ መክሊትን ማካፈል ነው። ሰው በተቀበለው መክሊት የሚኮፈስ ከሆነ ራሱን ከሌላ በላይ ከፍ አድርጎ ሌላውን የሚንቅ ከሆነ ይሄ መክሊቱን የቀበረ ወይም መክሊቱን የማያውቅ እግዚአብሔር መክሊታችንን አውቀን እንድናገለግል ቅዱስ ፈቃዱ ይሁን። ስለዚህ መክሊት ከእግዚአብሔር ነው። ቅዱስ ጳውሎስ ለመንፈስ ቅዱስ ልጁ ለቅዱስ ጢሞቴዎስ ሲመክረው በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ልጄ ሆይ አንተም በጌታችን በኢየሱስ ክርስቶስ ጸጋ በርታ፣ በብዙ ምስክሮች ፊት ከኔ የሰማኸውን ትምህርት ለሌሎች ሊያስተምሩ የሚችሉ ለታመኑ ሰዎች አስተምራቸው ይላል። ዛሬ 21 ነው አይደል? እመቤታችን ናት መክሊት። የኛ መክሊት ውዷ ስጦታችን ከሊጦስጥራ ጫካ እንጨቱን ቆርጦ ክርስቶስን አሸክመው እያዳፉት ሕጋቸውን ተላልፈው እንኳን ሐሙስ ምሽት 4 ሰዓት ላይ ክርስቶስን ይዘው ሌሊቱን ሙሉ ሲገርፉት አድረው ስጋው አልቆ አጥንቱ እስከሚታይ ድረስ ደም በደም ሆኖ ክርስቶስ ወደ ቀራንዮ አደባባይ ሲሄድ ደረቷን እየደቃች ሚያጽናናትን አጣ ያለቀሰችው እመቤታችን ቅድስት ድንግል ማርያም መክሊታችን ናት። ይሄ ብቻ አይደለም፣ ረቂቁ መለኮት የገዘፈባት መክሊታችን ናት። ሱራፌልና ኪሩቤል የተባሉት እሳታውያን መላእክት ሊሸከሙት የማይችሉትን አምላክ በማይጠና ሀገር አድርጋ የተሸከመችው መክሊታችን ናት ድንግል ማርያም። ይህችን መክሊታችን ሄሮድስ በዘመኑ ልጇ ክርስቶስን አንድያ ልጇን ሊገልባት ሲል በጀርባዋ ልጇን አዝላ የግብፅን ምድረ በዳ በእግሯ የተራመደች ያንን በረሃ አቋርጣ ለሁላችን ተስፋ ለሁላችን ስንቅ ሆና የተሰጠችን መክሊታችን ድንግል ማርያም ናት። ይችን ነው ሄሮድስ በዘመኑ አሳደዳት። ዛሬ በዘመናችን ደግሞ ደቂቀ ሄሮድስ ወይም የሄሮድስ ልጆች ከልቦናችን ውስጥ ያሳዷታል። ድንግል ማርያም ከልቦናችን ውስጥ እንድትወጣ ያደርጋሉ። ነገር ግን እመቤታችን ቅድስት ድንግል ማርያም ሁል ጊዜ ፍቅሯ በልቦናችን ውስጥ ሊኖር ያስፈልጋል። ምን ስለሆነች? መክሊታችን ስለሆነች፣ ከእግዚአብሔር የተቀበልናት ስለሆነች። ይሄ ብቻ አይደለም። በዮሐንስ ወንጌል ምዕራፍ 19:26 ላይ ክርስቶስ መስቀል ላይ ሲሰቀል ዮሐንስ ፊቱ አዝኖ ጠቁሮ ነበር። ጎንበስ ብሎ ሲመለከት ፊቱ አዝኖ እያለቀሰ ነው። እነኋት እናትህ ብሎ ለዮሐንስ ባደራነት ሰጥቷል። ያ ማለት ዮሐንስ ወንጌል ለሐዋርያት ተሰጣ፣ እኛ ጋር እንደደረሰች ለዮሐንስ እመቤታችን ተሰጠች። ዛሬም እኛ እናታችን እንላታለን።